ሰላም ጤና ይስጥልን የቡሽ ሀበሻ የዩቲዩብ ቻናል ተመልካቾች እንዴት ናቸው? ሰላም ነው። በዛሬ ቪዲዮ ላይ የምናወራው ባለ ፌሮ አርማታ ወይም አርሲ የምናደርገው ሁለት ነገሮችን ለመቋቋም ነው ይለናል። አንደኛው መኮማተር ወይም ኮምፕሬሽን ማለት ነው። ሁለተኛ ደግሞ የመለጠጥ ወይም ቴንሽን ማለት ነው። ፌሮ የመለጠጥ ጥንካሬ አለው ወይም ዱክቲሊቲ ፕሮፐርቲ አለው። ስለዚህ ሲለጠጥ ዴፎርም ሲያደርግ ጊዜ ይወስድበታል። የሳይዝ ቼንጅ ሲያደርግ ዴፎርም ሲያደርግ ጊዜ ይወስድበታል። አርማታ ደግሞ የመኮማተር ጥንካሬ አለው። ለመለጠጥ ከተለጠጠ ግን ከተጋለጠ ወዲያውኑ ይቀነጠሳል። ለምን? አርማታ ብሪትል ስለሆነ ማለት ነው። ስለዚህ አርማታ በዝቶ ብረት ካነሰ ቴንሳይል ፌለር ይፈጠራል ማለት ነው። እኮል ያደርጋል። በተቃራኒ ደግሞ ብረት በዝቶ አርማታ ካነሰ ኮምፕሬሽን ፌለር፣ በዚህ ጊዜ ፈጠን ያለ ምላሽ እናገኛለን በቴንሳይል ፌለር አንጻር ማለት ነው። ስለዚህ ባላንስ የሆነ ስትራክቸር ዲዛይን ማድረግ አለብን። ብረቱ ካነሰ አርማታው ከበዛ ቴንሳይል ኮምፕሬሽን ፌለሮች ኦከስ ከሚያደርጉ በፊት ባላንስ የሆነ የተመጣጠነ መስራት አለብን ማለት ነው። ስለ ፌሮ አርማታ ያለኝ ሀሳብ ይሄ ነው። ቪዲዮውን እስካሁን ድረስ ካያችሁ ኮሜንት፣ ላይክ፣ ሼር እንዲሁም ተመሳሳይ ቪዲዮ እንዲመጣላችሁ የደወል ምልክቱን መጫን አትርሱ። ሰላም ሁኑ።